ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበረ። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሐለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል።